አክሱም ላይ ቁርአን ሲቃጠል ዝም አላችሁ፣ ሙስሊሞች ሲበደሉ ዝም አላችሁ። የሙስሊሞቹስ ችግር የለውም። የአላህ ቃል ቁርአን ሲቃጠል ዝም ማለታችን ምን ያህል ለዲናችን ቦታ እንደሌለን ምን ያህል የቁርአን ክብር እንደሌለን ነው የሚያሳየው ማለት ነው። ቁርአን ለዓለም ህዝብ መመሪያ ሆኖ የተላከ የአላህ ቃል ውዱ የአላህ ቃል ለህዝቦች ለዓለም ህዝብ ሙሉ መመሪያ ሆኖ የተላከ ስላላወቀን ነው ስላልተማርን ነው ክብሩ የቁርአንን ክብር ስላልገባን ነው ሲቃጠል ዝም ያለው ማለት ነው። ይሄንን ሁሉ የሚገፍላችሁ ቁርአንን እንድታቁ ቁርአንን በአግባቡ እንድትማሩ ልዩ ኢስላሚክ ሴንተር መርከዝ ኢቅራ ኢስላሚክ ሴንተር የተለያዩ ዲናዊ ትምህርቶች ስፔሻሊ አሁን ቁርአንን በደንብ እንድታቁ ማለት ነው ቃኢዳ ከነዝር ጋር ሂፍዝ እና ተጅዊድ የህፃናት ተርቢ ህፃናት እንዴት ማሳደግ እንዳለባቸው እንዴት ማድረግ እንዳለባቸው እነዚህ ሁሉ ትምህርቶች የተለያዩ የተጅዊድ ኪታቦች የተለያዩ ዲናዊ ኪታቦች የሚያስተምሩ መርከዝ ኢቅራ ኢስላሚክ ሴንተር በዋትስአፕ በኢሞ በቴሌግራም በሁሉም በዙም ኦንላይን ባላችሁበት ሆናችሁ የትም ሀገር ሁኑ ኢትዮጵያ ውስጥም ሁኑ ዓለም ላይ የትኛውም ስፍራ ሁኑ እናስተምራለን እያሏችሁ ነው። ስለዚህ ቁርአንን እንወቅ። ዲናችን ካወቅን ማንንም አይደፍረንም። ለዲናችን በደንብ እንቆረቆራለን ማለት ነው። ዱንያን ትተን ለዲናችን ጥንካሬ ይኖረናል ማለት ነው። አላህን ከያዝን ምንም ነገር አይረታንም ማለት ነው። ያንን ነገር ማወቅ አለባችሁ። ለማንኛውም ይሄንን የተቀደሰ ትምህርት የቁርአን ትምህርት የምታገኙት በዚህ ስልክ ታገኙዋቸዋላችሁ ሰዎቹ ማለት ነው። ለበለጠ መረጃ በዚህ ስልክ